እሺ በመቀጠል የተከበሩ አቶ ቡልቻ 2 ደቂቃ አሉት። አመሰግናለሁ ክቡር አፈ ጉባኤ። ክቡር ጠቅላይ ሚኒስትሩን እኔም አመሰግናለሁ በማከላችን ተገኝተው ሪፖርት ስለሰጡ። ከኔ በፊት የተናገሩት በተለይም ዶክተር መረራ የተናገሩት 100% የኔን አስተሳሰብና አስተያየት ስለሚገልጽ 2 ደቂቃ ዛሬ ይበቃኛል ብዬ አምናለሁ። አንድ ጥያቄ ብቻ ለመጠየቅ ፈልጋለሁ። ጠቅላይ ሚኒስትሩ መንግስቱ ደጋግሞ ኢትዮጵያ በ110 በ111 አድጋለች ይላል። እኔ እሳቸውም የኢትዮጵያ ኢኮኖሚስቶች ሁሉ ያውቃሉ በ111 ማደግ ማለት ተአምር ነው። ይህን ተአምር የሰራችው ቻይና እንደውም አሁን እየሰራች አይደለም፣ ታይዋን፣ ደቡብ ኮሪያ ናቸው። እንዴት ኢትዮጵያ በ111 ኢትዮጵያ እንዴት አድርጋ ነው በ111 ያደገችው? አንጎላ አሁን በ112 ያደገ ነው። አንጎላ ለምንድን ነው? በአንድ ጊዜ ብዙ ዘይት አገኙ። ዘይት ያገኙ ሰዎች ወይንም ሌላ ነገር ያገኙ ሰዎች በ110 በ111 ቢያድጉ አይገርምም? ለዓለምስ እንዴት አድርገን ነው የምንገልጸው? በ110 ቅድም እንደተባለው የዓለም የገንዘብ ድርጅት ኢትዮጵያ እና ሌሎች ምስራቅ አፍሪካ ሀገሮች ቢበዛ በ106 ያድጋሉ ብለዋል። እኛ ግን እምቢ ብለን 11 ነው እንላለን። ይሄ ተገቢ ነው ወይ? ይሄ ተገቢ ነው?